መርመን እንደማንምር ነው አውቄያለሁ አስቤዋለሁ እንደማይማር ትግሉ ትግል እንደሆነ ስላወቅ ነው ማለት ነው። ስለዚህ ያ ሁሉ የሆነው ያ ሁሉ እንደሚፈሰሰው ከመንግስት ስርዓቱ ውስጥ ላይ ያ ሁሉ እንደሚፈሰሰው እንገራቸው ይህ ዋዘኛ የሆኑ ለሀገር የማይጠቅሙ እውቀታቸው ጭራሽ ፈጽሞ ከእንስሳ የማይቻል ጭንቅላት የያዙ እውቀት ያላቸው ሰዎች ናቸው የሚያጋድሉን ያሉ። የኮሌራ እኮ አይደለም እኮ አሁን እኛ የምንታገለው ሙተን ለመሞት እንጂ ደሞዝ ወይም ነገ ስም ምንድነው የምትሉት ይሄ የሙት ገንዘብ ምናምን የሚከፈለው ያለ የለም። እዚህ ፋኖ ውስጥ ካሳ ምናምን የሚከፈለው አይደለም። ያለ ፋኖ ለነጻነት የሚታገለው ፋኖ ለአንድነት የሚታገለው ፋኖ ለሀገሩ ለገበሬው ለማህበረሰቡ ለአዋቂው ለልጁም ለአዋቂውም ነው የሚታገለው። ለሃይማኖተኛውም ሃይማኖት ለሌለው ሰው ለሆነ ፍጡር ለሆነ ሁሉ ነው የሚታገለው። ለማንም ብለን አይደለም የምንታገለው። እያሰረ እየገደለ እንደፈለገ ቢወረጉ እንደፈለገ እስር ቤት የሚያሳድር ስለሆነ ራሱ በዚህ ልክ ቢቃወማልና የኛ ደግሞ ስነ ልቦናችነት የልብ ትጥቅ እንጂ የመሳሪያ ትጥቅ አይደለም። አሁን አልታጠቅንም ብሎ አማራው በሙሉ ዝም ቢል እንገራቸው ከመሞት ወደ ኋላ እንይል ሞት ካንተ ቤት ናት ያለው አሞት አንዴ ሞት አይቀርም። አማራ የተባለው በሙሉ አሁን ሌላ ነው ማለት ለሌላው ሀገር ለሌላው ክልሎች የሚሰጠው ትምህርት ሌላ ነው። አማራ አሁን እንዲያውሬ ነው ይታይ ካውሬነት ወጥተን ሰው ሆነን ለማሳየት ደግሞ አሸናፊ ይሆናል። ምክንያቱም ካላሸነፍከው ምንነትን ማሳወቅ ማስተማር ማይችል መድረክ ከሌለ መድረክ የምትከፍትበትኝ ደጃፍ መክፈት ካልቻል ያው እንግዲህ ተዘግተን ነው የምናልቀው ማለት ነው። ለትውልዱ ራሱ ለሚመጣው ትውልድ ክፉ ነገር ጥለን ነው የምናየው። ስለዚህ ወይ ማሸነፍ ነው ወይንም አንድ እግር ተደምስሰን መጥፋት ነው የተሰጠን ነው። አንድ ይሄ ሁለት እጅ ብቻ ነው የተሰጠን። ስለዚህ እንደ አማራ አባቶቻችን ወንድሞቻችን ከውጭም ከውስጥም ያሉት አሁን ተረዳድተን እባካችሁ አንድ ሁነን ይህንን በዚህ ክልል ውስጥ ያለውን በአማራ ውስጥ ያለውን ህዝብ አንድ አድርገን አቋማችንን አንድ አድርገን በበትርም ማሸነፍ ነው በምርጫም ማሸነፍ ነው በማንኛውም ማሸነፍ ነው አንድ እንሁን ብለን ብዙ ጊዜ ለፍልፈናል። ወራቷን አንድ ሁነን ምርጫውን ከምናሸንፈው ነገር ምርጫ ቢባልም እንኳን የሚያሸንፈው አንድ ስትሆን ነው እንጂ አንድ ካልሆንክ 3 4 አከፋፈለ በገንዘብ በተለያየ ነገር በስልጣን ከከፋፈለና ግማሹ ወዳጅ ሆነን ግማሹ ያው እንግዲህ ጠላት ሆነን መሀል ላይ መጠቃት መገደል እየተጎነበጥን እናልቃለን ማለት ነው። ስለዚህ አንድ እንሆንና በምንም ቢሆን በምንም እናሸንፈን። የዛሬ 2 ዓመት እኔ ከርዕሰ መስተዳድሩ እነ ልቀን ከፍ ያለው ነው እሱ ጋር እኔ ቁጭ ብዬ ጠረጴዛ እንደዚህ አውርቻለሁ። በጠረጴዛ ለምኜዋለሁ። እኔ ሐምሌ 24 ቀን 2015 ላይ ቁጭ ብዬ ነው የተመካከሩት አመራሮች እንጂ ማለት ነው። የዛን ጊዜ ሰዓት የሽማግሌ ተመርጦ ሄዶ ነበር። ስለዚህ መረጥን ማለት መናገር ያለብን ነገር ተናገርን። የለም ማለት እንግዲህ የለም halkማ እንግዲህ ህዝብ ለሞት ነው የምትሰሩ ሞት አይቀርም። ዝም ብለን አንገደልም። በግ አይደለንም ገንዘብ አይደለንም ማንም እንደፈለገ መጥቶ የሚያስረኝ አይደለም ማለት ወጣ ወዲያው ፈለጋ ነገር። ስለዚህ እንዲህ አይነት መቀበል የማይፈልጉ ሰዎች አሁንም ቢሆን እያባባሱ አሁን ለምሳሌ በወረዳ በእንትን በምን አስተዳደር ያሉት ምን እያሉ ነው ሁልመስግን ተፈላማይን 08 እንከሌ እንካልታ ያዘልን ገብተን ማስተዳደር አንችልም። እነሱ ምኑን እንደሚያስተዳድሩት ማለት